እንግዲህ ዛሬ ሳር ቤት ላይ መንገደኞችን እንጠይቃቸዋለን። ለመለሱ ጥላና ጊፍቱን እንሰጣቸዋለን። ተከተሉን። ስምህ ማለበ? መዲ መስፍን። ቴምር ፕሮፐርቲስ ግንባታዎቹን እያደረገበት ካለው ሳይቶች ሁለቱን ጥቀስ። እንደዚህ ሳር ቤት ወረድ ብሎ አንደኛው ደግሞ ጂፕሰን ትምህርት ቤት ፊት ለፊት። ሁለቱንም መልሶታል። ከቴምርም ቤት ግዛ። በጣም ነው ደስ ያለኝ። እናመሰግናለን። ቀለል ያለ ጥያቄ። ስሞትም አልበል? ንጉሴ ይባላለው። ሳር ቤት ነዋሪ ነው? አዎ። ቴምር ፕሮፐርቲስ ሳር ቤት ላይ ስንት ሳይቶች አሉት? ሳይቶቹ ብዙ ናቸው እዚህ አካባቢ ያሉት። እሺ እንግዲህ እዚህ ታች አለ አንድ፣ ሁለተኛ የት ጋር ነው? ወደ ገብርኤል አካባቢ አለ። ገብርኤል ጋር እንኳን አዲስ ገና አልጀመርንም፣ ለወደፊት እየተመኙ ነው። አንዱን ስለመለሱ እንሸልማቸዋለን። መልካም ቀን ይሁን። እሺ እናንተም ሰላም ያቀን። እሺ በጣም ደስታ ተሰምቶኛል ይሄን በማግኘቴ። ስሞትም አልበል? ደስታ እባላለሁ። እሺ እኔ ቶፊቅ ሱፍ እባላለሁ። የቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ቴምር ፕሮፐርቲስ እዚህ ሳር ቤት ላይ ስንት ሳይቶች አሉት? ሁለት መሰለኝ። እዚህ ቴሌው አካባቢና ከምን ኤምባሲ በላይ ያለው። እናታችን ሞክረዋል። ቀናችሁ ብራይት ይሁን። ይኸው ዣንጥላውንም እንዲሁም ይህንንም የቴምርን ጊፍት ሰጥተናችኋል። መልካም ቀን ይሁንላችሁ። በጣም ነው የማመሰግነው። ቴምርን ቤት ግዙ፣ እንገዛለን። ቴምር ፕሮፐርቲስ ከዚህ ቀደም ሳር ቤት ላይ 3 ሳይቶችን ለሽያጭ አቅርቦ ሁሉንም ሸጦ በመጨረስ 4ኛ ሳይቱን ከቫቲካን ኤምባሲ ወረድ ብሎ አዲስ ፕሮጀክት ይዘንላችሁ መተናል። 100% ለሚከፍሉ ደንበኞቻችን 35% ልዩ ቅናሽ በማድረግ ባለ 2ና ባለ 3 መኝታ በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። ለበለጠ መረጃ በ0986 55 55 56 ይደውሉልን። ቴምር ፕሮፐርቲስ የህልም ማረፊያ